ይኸውልህ ላይፍ ላላ ብለህ ነው መኖር ያለብህ። ላላ በል ባሻ፣ ላላ በል አባቢ። በል ባሻ ደህናዋል። ምን እሺ ባባ ብብትሽ ቆስሎ ነው? ዘላታ ምንድን ነው? ምን ጀመርክ ደግሞ? ባይሆን ይቺን ነገር ደህንነታችን ታስረሳናች። ያዛል። አንተ ይሄ ነገር ያጦዛል እኮ። ምንድን ነው እኮ? ሞክረን ነው ያዘው። እንሞክረው እስቲ። ሻምጣው እሺ። አየኛ ሰው ያጦዛል አላለም እንዴ? የታል ሊጦስኩት? እኔ የታል ጦስኩት? አንተ አየኸው ቆስጣው እየበረረ እየዋኘ ለማለት ፈልገሽ ነው? እየዋኘ ማለት ምን አባ ነው? አታ ጭራሽ ለኔ መልስ መስጠት ጀመርክ? ምን አለ አንተ ከሞል በሻና። አረ እዚህ ጋር ነው። ማን አባ ነው የምታወራው አንተ? ጭራሽ መሰለብ ጀመርክ? ቆይተዩማዬ ቆይ ምሳል አምጣልሽ ጠብቂኝ። የምን አባ ማዬ ነው? ናጅ ላስታጥብ እንዴ? ውሃውን በማስታጠብ ያቀርተው ነው? ሄሎ አትበጥ፣ ዝም ብለህ ታጠብ። ያዢ ምንድነው? ምን ባዶ ቤት መጣሽበት? ምንድነው ሁሉን የምትጫወትበት? ወጥ እስከጋግር ይሄን ጠጣ። ወጥ እስከጋግር ይሄን ጠጣ። ዛሬማ የሆነ ነገር አድርጋችኋል። ጠዋት እናወራለን፣ አሁን ገልጠተኛ። አንተ ውሻ ብርድ ልብስ ነው እንደዚህ የገለጥከው? ዛሬማ የሆነ ነገር ወስዳችኋል። እኔ እኮ ጥፊው ደርሶኛል። ና አንተ ውሻ ላሽትህ ና። እንዴ ሊሾ ናላሽትህ በመሀላችን ያ ሽማግሌ ነው የገባው። ይዘገያል እንጂ አህያ የጅብ ናት። ይዘገያል እንጂ አህያ የጅብ ናት። አትሻልች። ወይኔ አናቴን አፈረሱት ዛሬ። ያው ባለው አየር ነዋ። ስነሳ ቀስ ብለህ ድምፁን ጨምረው። ምንድን ነው? ቀስ ያልክ ጨምረው ድምፁ። ይልሾ እስቲ አንዴ ከመቀመጫሽ እስቲ ብድግ። አረኒያው ትልምባሽዬ ስንቱን ከመሬት እያነሳው አንዴ ተወዛዋዥ ብቁ ዳንሰኛ ያደረኩት ነኝ። አሁን ተነሽ አልሰማሽም? እኔ አይደለሁም አባዬ። አንተ ውሻ ልጅ። መስመሩ ተቃጥሎ ከቆጣሪ መልሶ ነው። ወይኔ በዛሬ ቀን ይቃጠላል። እዚህ ሰፈር ኤሌክትሪክ የሚሰራ ሰው የለም ባሽዬ። ወይዬ ስራዬ ምን ሆነና? ኤሌክትሪሻን እኮ ነኝ። ይቺ ገመዷ ቀልጣ እኮ ነው። በእናትሽ ሊልሾ ማችለውን ነገር ነክ ያለ እድሜ አድርቀህ እንዳታስቀረኝ አባዬ። ከቆጣሪ መልሰዋላ። እዚሁ ጥብስ እንዳታርገኝ። አጥፍቼዋለሁ። ይሄ መስመሩ ሾርት አድርጎ እኮ ነው። በእናትሽ ሁሌንም የሚሾርቱ አባዬ። ይሄ ሰፈር ነው የገዛው ገመዱ። ሌላ ነገር አይደለም። ኮንታክት ያደርጋል ገመዱን ነው። በሩን ክፍት አድርጎ የት ሄደው ነው አባዬ? ሄሎ ቤብ፣ ስራ ላይ ነኝ። በኋላ እደውልልሻለሁ። አስቸኳይ ነው እኮ። እሺ አፍጥኝ። እሺ ምንድን ነው? ከዚህ በኋላ 3 ሆነን ልንኖር ነው። እህትሽም አብራን ልንኖር ነው? አይደለም። ኧረ እና እንዴ መብራት የለም? እነተሽ ጋላ እንዴ ለይቶ ሄዶ ነው? አባዬ እኮ መቋጠር ጀምሯል። ከቆጣሪ አጥፍቶት ይሆናል እኮ። ቆጣሪውን ቼክ ላድርገው እስኪ። የ3 ወር እርጉዝ ነኝ። ኧረ እባክሽ። ምን? አይ አባዬ አጥፍቶት ሄዶ ነው። ምንድን ነው የሚሸተው? ጎም ምንድን ነው? ምንድን ነው አባዬ? አዲስ ስታይል ነው ጭፈራ። ኧረ አባዬ ያዝ። ወይኔ ኤሌክትሪክ ይዞት ነው። ወይኔ ባሽዬ ደህና ኖት? አለሁ የኔ እናት። ኧረ ደህና ነኝ። አጥፍቼዋለሁ አባዬ። አይዞህ። አንዴ ይችን እስቲ ያዟት ሁለታችሁም። አንዴ። ምንድን ነው? ኖርማል ያዟት አንዴ። ኧረ እኔ አሁን ያዝኩ አባዬ። ጠጋ ያዙት። መጣው ሊሊሾ። ወይኔ የሀገር ውስጥ ገመድ ነው ሊሊሾ። ምንም አያደርጋቸውም። አንተ የባብ ልጆች ማን ተይዞ ማን